እንኳን ለጸሎተ ሐሙስ በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። ዛሬም ዘወትርም ለዘላለሙ አሜን። ጸሎተ ሐሙስ ጌታችን ምስጢረ ቁርባንን ከምስጢረ ጸሎት ጋር አዋህዶ የገለጠበት ዕለት ነው። በወንጌል እንደተጻፈው ፋሲካውን የሚያከብርበት ቀን ሲደርስ ጌታችን ኢየሱስ ጴጥሮስንና ዮሐንስን ሄዳችሁ ፋሲካን እንበላ ዘንድ አዘጋጁልን አላቸው። እነርሱም በየት እንድናዘጋጅ ትወዳለህ አሉት። ወደ ከተማ ገብታችሁ የውሃ ማድጋ የሚሸከም ስምዖን የተባለ ሰው ታገኛላችሁ። ወደ ገባበት ቤትም እርሱን ተከተሉት። መምህር ከደቀ መዛሙርቶቼ ጋር ፋሲካ የሚደረግበት አዳራሽ ወዴት አለ ይልሃል በሉ። እርሱ የተነጠፈውንና ታላቁን አዳራሽ ያሳያቸዋል። በዚያም ፋሲካችንን አዘጋጁልን አላቸው። እነርሱም ወደ ተላኩበት ከተማ ገብተው አልዓዛርን የውሃ ማድጋ ተሸክሞ አገኙት። ጴጥሮስና ዮሐንስም ለስምዖን ጌታ በቤቱ ፋሲካ ሊያዘጋጅ መሻቱ እንደሆነ ነገሩት። እርሱም የፍጥረታት ጌታ በቤቱ ሊመጣ እንዳለ አስቦ ተደሰተ። ወደ ሚስት አክብሮሲስና ሄዶ ይህ አልዓዛርን ከሞት ያስነሳው እኔንም በኃጢአት ይቅር ይለኝ ዘንድ ያነጻኝ ዘንድ ከሐዋርያቱ ጋር በቤታችን ይመጣል አላት። አክሮሲናም እጅግ በጣም ተደሰተች። ጌታችንም ሲደርስ ከሐዋርያቱ ጋር በአንድነት መጣ። ስምዖንም ከቤቱ ወጥቶ ሮጦ ከጌታችን እግር ስር ወደቀ። ወደ ቤቱም ከሐዋርያት ጋር አስገባቸው። ይሁዳ ግን ይህንን ሰዓት አልነበረም፣ ውጭ ወጥቶ ከሻጭና ለዋጭ ጋር ገንዘብ ሲደራደር ነበርና። ስምዖንም ለሚስቱ አክሮሲና ጌታና ሐዋርያት የሚገቡበት እግራቸውን የሚረግጡት ምንጣፍ እንድታነጥፍ አዘዛት። አክሮሲና ግን የጌታችን መልክ አታውቀውም ነበር። ያኔ ጊዜ ደቀ መዛሙርቱ ጸሎት ሲጸልይ አይታ እንዲሁም ካንተ ውስጥ መምህሩ ማን ነው አለቻቸው። እነርሱም ዝም አሉ። መልከ መልካም ወደ ሆነውና የጌታ ወዳጅ ወደ ሆነው ዮሐንስ ተመልክታ እርሱ ይሁን ብላ ጠየቀች። ጴጥሮስ ግን ቀበል አድርጎ ጌታ ኢየሱስ ከውስጠኛው ክፍል ቆሞ ይጸልያል፣ ጌታ እርሱ ነው አላት። እርሷም ገብታ አሰገደችለት። ይሁዳም በመጨረሻ ሳጥን ተሸክሞ መጣ። ጠባቂውም እኔ የጌታ ደቀ መዝሙር ነኝ አለው። በር ጠባቂውም ለእስክንድሮስ የተነጠፈውን እስካነጥፍ ጠብቅ ብሎ እንዲሁ ዘለፈው። ልብሱንም አውጥቶ አስገባው። በአንደኛው ሰዓተ ሌሊት ወይንም ሐሙስ ለአርብ ምሽት ጌታችን መድኃኒታችን ኢየሱስ ክርስቶስም ልብሱን አኖረ። ማበሻ ጨርቅንም ሁሉ አንስቶ ወገቡን ታጠቀ። ይህችውም ስራ የምታሰራ የምታስጌጥ ናትና ለዛሬው የመነኮሳት መታጠቂያ አብነት ናት። ለምሳሌ ኢዮአብ ወደ ሰልፍ ሲገባ እያለበሰ ይገባ እንደነበረው ያን አይነት ነውና። ጌታችን የደቀ መዛሙርቱን እግር ያጥብ ዘንድ በጴጥሮስ ጀመረ። ጴጥሮስ ግን እኔ ባንተ ልታጠብ አይገባኝም አለ። ጌታም መልሶ እውነት እውነት እልሃለሁ እኔ እግርህን ካላጠብኩ ከኔ ጋር እድል ፈንታ የለህም። ሌሎቹም ሐዋርያትን አጠባቸው። አሳልፎ የሚሰጠው ይሁዳንም እግሩንም አጠበው። ጌታ አሳልፎ የሚሰጠው ሳያውቅ ቀርቶ አልነበረም፣ ፍቅርንም ሊያስተምረውና ለንስሐ ጊዜ ሊሰጠው ነው እንጂ። እኛንም ለሚወደን ብቻ ሳይሆን ለሚጠላንስ እንኳን በጎ ማድረግ እንደሚገባን ሲያስተምር ነው። ጌታችን ጾመና ጹሙ አለን፣ ተጠመቀና ተጠመቁ አለን፣ ጸለየና ጸልዩ አለን፣ ሰገደና ሰገዱ አለን። የሐዋርያትን እግር አጥቦ እናንተም እንዲሁ አድርጉ ብሎ መምህረ ትሕትና ገለጠልን። ዛሬም ከፓትርያርኩ ጀምሮ ሊቃነ ጳጳሳት፣ ካህናት በየማዕረጋቸው የምዕመናንን እግር በማጠብ የጌታን የትሕትና ስር ያስቡበታል። ለሐዋርያት ትሕትና ሲያስተምራቸው ጌታችን እግራቸውን አጠባቸው። ሊቃውንትም እንዲሁ ያስረዳሉና ከዚያም ዝውዕቱ ሥጋዬ ዝውዕቱ ደሜ ብሎ ሥጋውና ደሙ ሰጣቸው። ዛሬም የልጅነት ጥምቀት የሚቀበሉ ምዕመናን በዚሁ ዕለት
ከክርስትና ቤት ወደ ቤተ መቅደስ ሄደው የጌታችን ክቡር ሥጋና ደሙን ይቀበላሉ። መሰረቱም ጌታችን ለሐዋርያት ያደረገው እንዲሁ ተመርኩዞ ነውና ከፍ ከፍ ሊል የሚወድ ራሱን ዝቅ ያድርግ ብሎ አስተምሯቸዋል። አባ ጊዮርጊስ በመጽሐፈ ምስጢር ጌታ ለጴጥሮስ እኔ እግራችሁን ካጠብኩኝ ከኔ ጋር እድል ፈንታ የለኝም ያለውን ሲተረጉመው እኔ በአገልጋይ አምሳል እግርህን ካላጠብኩ አንተም ከበታች ላሉት ራስህን ዝቅ ለማድረግ አትችልም፣ ራስህን ዝቅ ካደረግ አለቃ ልትሆን አትችልም ለማለት ነው ብሎ ተርጉሞታልና ጌታችን ደግሞ አምላክ ፈጣሪ መምህር ሳለ ዝቅ ብሎ እንዳጠባቸው እነርሱም ክህነታቸውንና መምህርነታቸውን በትህትና እንዲጀምሩ ሲያስተምራቸው ነውና። በሁለተኛው ሰዓተ ሌሊት ምሽትም ጌታችን ህብስቱን ባርኮ ለ13 ፈትቶ ሰጣቸው። 13ኛውን እርሱ የሚቀበለው ነውና፣ ነገር ግን ለእርሱ የሚረባና የሚጠቅም አይደለም። ዘውእቱ ሥጋዬ ዘውእቱ ደሜ ብሎ ህብስቱን ባርኮ ይህ ሥጋዬ ነው እንካችሁ ብሎ ወይኑንም ባርኮ ይህ ደሜ ነው እንካችሁ ጠጡ ብሎ ሰጣቸው። 13 አድርጎ መፈተቱ ሐዋርያት እንዳይገርማቸው እንዳያስፈራቸው ነው። እርሱም እንዲሁ ቀምሶ አቀመሳቸው እንዲል አብነት ለመሆን ነው። አንድም ነገ በመልዕልተ መስቀል 13ቱ ሕማማተ መስቀል እቀበላለሁ ሲል ነው። ጌታ ይህንን ባያደርግ ኖሮ ካህኑ የጌታን ሥጋና ደም ሳያቀብል አቀብሎ ብቻውን በሄደ ነበርና ለእርሱም ለማስተማር ነው። ማዕዱንም እየበሉ ጌታችን እውነት እውነት እላችኋለሁ ከእናንተ መካከል አንዱ አሳልፎ ይሰጠኛል አላቸው። ሐዋርያት ሁሉ ደነገጡ፣ እርስ በርሳቸው ተያዩ። እኔ እሆንን ተባባሉ። ጴጥሮስም ዮሐንስን ጠጋ ብሎ ማን ነው አሳልፎ የሚሰጥ ብሎ ጌታችንን ጠይቀው አለው። ወንጌላዊ ዮሐንስ ጌታ አንተ ጋር ብሎ ጠየቀው። ጌታችንም ከኔ ጋር እጁን ከውጭ የሚያገባ እርሱ አሳልፎ ይሰጠኛል አለ። ሐዋርያት ሁላችንም ከውጭቱ የምንጠቅስ አይደለንም ሲል ጌታችን እኔ ከውጭቱ አጥቅሼ የምሰጠው ነው አላቸው። ያን ጊዜ አጥቅሶ ለአስቆሮቱ ይሁዳ ሰጠው። ስለ ወንጌላውያኑ ይህንን ታሪክ ይዘው አንድ ሳለ በተለያየ አገላለጥ ገልጠውታል። ይሁዳም እንደ ቸኮለ ሰው ይቅበዘበዝ ነበር፣ እርሱም ጌታን እንዴት አሳልፎ እንደሚሰጠው በልቡ እያሰበ ነበርና። ጌታ ወደ ይሁዳ ጠጋ ብሎ ወዳጄ ይሁዳ ሆይ ልትሰራው የምትሻው ሥራ ካለ ሂድ አለው። ይሁዳም ፈጥኖ ወጥቶ ወደ አይሁዳውያን ጌታን አሳልፎ ሊሰጥ ዋጋ ሊነጋገር ሄደ። ከ3ኛው ሰዓተ ሌሊት እስከ 5ኛይቱ ሰዓተ ሌሊት ድረስ ለደቀ መዛሙርቱ ሲመክራቸው የመንፈስ ቅዱስንም መምጣት አብዝቶ ሲነግራቸው ዓይኑንም ወደ ሰማይ አቀና። እርሱም ከአባቱ ጋር አንድም እንደሆነ ነገራቸው። ለብቻውን ፈቀቅ ብሎ ወዙ እንደ ደም እስኪፈስ ድረስ ሰገደ፣ ጸለየ፣ ወደቀ። ደቀ መዛሙርቱም ተመለሰ። እንዲሁም ተኝተውም አገኛቸው፣ ቀሰቀሳቸው። ጴጥሮስንም 1 ሰዓት ያክልስ እንኳን ከኔ ጋር መትጋት ታቃታችሁን? ወደ ፈተና እንዳትገቡ ትጉና ጸልዩ አለው። ጌታችን ከአብ ጋር ስላለው አንድነትና ክብር ለሐዋርያት ካስተማራቸው በኋላ ኢየሱስም ይህንን ተናግሮ አትክልት ወዳለበት ስፍራ ወደ ቄድሮስ ወንዝማ ከደቀ መዛሙርቱ ጋር ወጣ። በዚያም ገባ። ወንዙንም ተሻግሮ ያለውን ዛፍ አልፎ መዳለው ዱርም ገባ። ይሁዳም ይህችን ስፍራ ቀድሞ ጌታችን ይመጣባት ስለነበረ ያውቃት ነበርና ጭፍሮቹንና የካህናት አለቆችን፣ ፈሪሳውያንን፣ ሌሎቹንም ፋና፣ ጋሻ፣ ጦር የያዙትን አስከትሎ መጣ። ጌታችንም ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። ወደ እርሱም መጥቶ ቀረበ። ይሁዳም ወደ እርሱ ቀርቦ
መምህር ሆይ ቸር ውለሃል፣ ሰላም ላንተ ይሁን ብሎ ሳመው። ይህ መሳም ይሁዳ ጥቆማ ወይንም ምልክት ነበርና፣ ምክንያቱም የጌታ መልክና የወንጌላዊው ዮሐንስ መልክ ይመሳሰልባቸው ነበርና ሊለያቸው አልቻለም። ጌታችንም እንደዚሁ የሰውን ልጅ በመሳም አሳልፈህ ትሰጠዋለህን? አለው። ይሁዳም ከጭፍሮቹ ጋር መጣ። ጌታችንንም ከበው ወደ ሽማግሌዎችና ወደ ካህናት አለቃ ቀያፋ ወሰዱት። ጴጥሮስ ግን ከሩቅ ሆኖ ይመለከተው ነበር። የነገሩን ፍጻሜ ያይ ዘንድ ከአንደኛው ቅጥር ግቢ ገብቶ ተቀመጠ። አይሁድም በክርስቶስ ላይ 2 የሐሰት ምስክሮች አመጡ። ይህን ቤተ መቅደስ አፍርሱት፣ በ3ኛው ቀን እሰራዋለሁ ብሏል ብለው ከሰሱት። ሊቀ ካህናቱም ተነስቶ እንዲህ እያሉ ሲያጣሉ አትሰማምን አለው። ጌታችን ግን ምንም አልመለሰለትም። ሊቀ ካህናቱም ክርስቶስ ተብሎ የተነገረልህ የእግዚአብሔር ልጅ አንተ እንደሆንክ ንገረኝ አለው። ጌታችንም አንተ አልክ አለው። ያን ጊዜ ሊቀ ካህናቱ ተናዶ ልብሱን ቀደደው፣ ራሱን በዘንግ መታው። የስቃዩም ጅማሬ ይህን ጊዜ ነበርና። ጸሎተ ሐሙስ በቤተ ክርስቲያን በተለያዩ ስርዓቶች ሲፈጸምና ሲታሰብ ይውላል። በጸሎተ ሐሙስ ከሚፈጸሙ አበይት ተግባራት አንዱ መድኃኒታችን ኢየሱስ ክርስቶስ ይህ ሥጋዬ ነው ደሜ ነው ብሎ አማናዊ ሥጋና ደሙን መስጠቱ ነውና፣ እንደዚህም ይህች ዕለት ሰፊ ጸሎት የተደረገበት የጸሎት ቀን ነው። ጌታችን ሐሙስ ዕለት ወዙ እንደ ውሃ ደም እንዲሁም ደሙ ወርዶ መሬቱን ጭቃ እስኪያደርገው ድረስ መላልሶ ስለጸለየ ጸሎተ ሐሙስ ተብሎም ተጠርቷል። ጌታችን የጸለየበትን ቦታ ወንጌላውያኖቹ በተለያየ ስያሜ ጠርተውታል። ማቴዎስና ማርቆስ አጸደ ወይን ጌቴሴማኒ፣ ሉቃስ ደብረ ዘይት፣ ዮሐንስ ማይዶ ተቂድሮ ወይንም ፈለገ አርዲ እንዲሁም አጸደ ሐምን በማለት ሰይመውታል። በተጨማሪም ይህ ዕለት ሐሙስ እያለ እርሱ ፈቃድ ሊይዙት እንደሚችሉ ለማስረዳት ጌታችን በመለኮታዊ ኃይሉ እንደ ቅጠል እንዲረግፉ ካደረጋቸው በኋላ በይቅርታው ብዛት መልሶ ማስነሳት እንዲሁ በፈቃዱ ራሱን ለአይሁድ አሳልፎ የተሰጠበት ዕለት ነው። በዕለተ ሐሙስ ከሚከናወኑ አበይት ተግባራት መካከል ሥርዓየ ሕግ ፈጻሜ ሕግ የሆነ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ሕገ ኦሪትን እየፈጸመ አድጓልና በኦሪት ሥርዓት የሚፈጸመውን የመጨረሻውን የበግ ፋሲካ ወይንም የፋሲካ በግ ከደቀ መዛሙርቱ ጋር መመገቡ የሚፈጸመውን የመጨረሻውን የበግ ፋሲካ ወይንም የፋሲካ በግ ከደቀ መዛሙርቱ ጋር መመገቡ አንደኛው ነው። ይሁዳ እንደሚያስይዘው ለሐዋርያት ምልክት እንዲሁ ማስረዳቱም ሁለተኛው ሲሆን እንደ አገልጋይ ራሱን ዝቅ አድርጎ እግሯቸውን አጥቧቸዋል። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር ካጠባቸው በኋላ እናንተ መምህርና ጌታ ትሉኛላችሁ፣ መልካም ትላላችሁ። እኔ ጌታችሁ መምህራችሁም ስሆን ዝቅ ብዬ እግራችሁን ካጠብኳችሁ ከእናንተ ደግሞ ዝቅ ብላችሁ የወንድሞቻችሁን እግር ልታጥቡ ይገባል። ምሳሌ ሆናችኋለሁና በማለት የትህትናን ሥርዓት ሰርቶ እነርሱም በሥራ እንዲገለጡ አዟቸዋልና። በግዕዝ የተጻፈው አንድምታ ትርጓሜ እንዲህ ይላል። ፍቅርንና ትህትናን በልባችሁ ዘራለሁ እንዳላቸው ይናገራል። ሰለስቱ ሚስትም በአንቀጸ መነኮሳት መጽሐፋቸው ልክ እንደዚሁ ወንድሞች ወደ አንተ በመጡ ጊዜ እግራችንን ማጠብ ቸል አትበል፣ ይህችንም ሥራ ቸል የሚሏትን ሕዝብ
ትእዛዝ ሥላሴን በፍዳ ይመረምራቸዋልና። ኤጲስቆጶሳትም ቢሆኑ እግዚአብሔር አስቀድሞ የደቀ መዛሙርቱን እግር አጥቦ እንዲሁ ያደርጉ ዘንድ አዟቸዋልና። የጌታችን ትሕትና በተናገረበት ክፍል ሊቁ ዮሐንስ ዘስሩግ የማይታዩ ረቂቃን መላእክቱን እንዲሁ አደነቁ። ከልዑል ዙፋን ወርዶ ለደቀ መዛሙርቱ ሲያገለግል ባዩ ጊዜ አገልጋዮቹ መልእክት ደነገጡ። ትሕትና ወዳለበት ፍቅር የአሕዛብ እግር ልቦና ያቀና ዘንድ እንዲሁም ግሩም እሳት እንዲሁ በትሕትና መገለጡን ባዩ ጊዜ ብርሃናት ደነገጡ። ትሕትና ወዳለበት ፍቅር የአሕዛብ እግር ልቦና ያቀና ዘንድ እንዲሁም ግሩም እሳት እንዲሁም በትሕትና መገለጡ ባዩ ጊዜ ብርሃናት ደነገጡ። ፊልክስዩስም እንዲሁ የፋሲካ ዕጽበት በፍጹም በሆነው የትሕትና ሥራ ትመስላለች። አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢሩ ጌታችን ወደ ስምዖን ጴጥሮስ በደረሰ ጊዜ ጴጥሮስ አባቱ እግሬን ሁሉ የምታጥበኝ አንተ ነህ አለው። እርሱም መልሶ እኔ እግርህን ካጠብኩ አንተ ደግሞ ከኔ ጋር ዕድል ፈንታ የለህም አለው። ይህንንም በማለት እኔ በአገልጋይ ምሳሌ እግርህን ካጠብኩኝ አንተም ከበታች ላሉ ራስህን ዝቅ ማድረግ አትችልም። ራስን ዝቅ ካላደረግክ የእነርሱ አለቃ መሆን አትችልም። በሰማይ ባለው መንግሥቴ ከኔ ጋር እንዴት አንድ ለመሆን ትችላለህ? በማለት ራሱን እንዲሁ ትሑታን ሆኖ ጴጥሮስንም ትሑት ይሆን ዘንድ አጥብቆ እንደመከረው ይናገራል። በቅዱሳት መጻሕፍት መነሻነት ዘወትር በግልጽ ሲከናወን የኖረው አሁንም ባለማቋረጥ እየተከናወነ የሚገኘው ለወደፊትም የሚከናወነው የቅዱስ የሆነው የኢትዮጵያ ኦርቶዶክሳዊት ቤተክርስቲያን ትውፊት ሥርዓት ወደ ጎን በመተው ግምታዊ ልማድን እየተከተለ የሐዋርያት ጥምቀት በዕጽበተ እግር ነው፣ እኛ የዳነው በዕጽበተ እግር ነው የሚሉ ሰዎች አሉ። ቤተክርስቲያናችንም ስታጠምቀን እንዲሁ ቅባ ቅዱስም ስትቀባን ከራስ ጀምራ ነው። በመጨረሻ ላይም እፍ ብላ መንፈስ ቅዱስ በማሳደር ነው እንጂ እግርንም በማጠብ አጥምቃ አታውቅም። ይሄውም ከሐዋርያት የተገኘ ከሐዋርያትም ሊያዝ የመጣ ትውፊትና ቅዱሱ ነው እንጂ። እንዲሁም ዓለም ፈጠረ አዲስ ባህል አይደለም። ስለዚህም የጸሎተ ሐሙስ ዕጽበተ እግር ጥምቀት ሳይሆን ፍጹም ትሕትና ሰርቶ ለማሰራት ጌታችን የፈጸመው ተግባር ነው። ይህንንም ያለ ጥርጥር ልንቀበለውና ልንተገብረው ይገባል። ከዚህም ሌሎች ሐዋርያት ጥምቀት አንዳንዶች ተከተሉ ሲላቸው ነውና፣ አንዳንዶቹም ደግሞ በበዓለ ሃምሳ መንፈስ ቅዱስ በወረደላቸው ጊዜ ነው ይላሉ። ይህም ሁሉ አባባል ግን መጽሐፍ ቅዱሳዊ አይደለም፣ በመጽሐፍ ቅዱስ ማስረጃ ያልተደገፈ ግምታዊ ሐሳብ ነው እንጂ። በዕለተ ሐሙስ የተከናወኑ ዕጽበተ እግር ሐዋርያት እንደተጠመቁ የሚናገሩ ብዙዎች ናቸው። ነገር ግን ይህ ዕጽበት መድኃኒታችን ክርስቶስ ወሰንና አቻ የሌለው ፍጹም ትሕትናውን የገለጠበት ምስጢር እንጂ ጥምቀት እንዳልሆነ ብዙ መጽሐፎች ይስማማሉ። ከዚህም በላይ የተዘረዘሩ መጽሐፍት በሙሉ ጌታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር ማጠቡ ትሕትናውን ለመግለጥ እንደሆነ በማያሻማ ሁኔታ አረጋግጠዋል። ሐዋርያት በዚያን ጊዜ በዕጽበተ እግር ተጠመቁ የሚል ግን ማኅበረ ሐዋርያት ከባስልዮስ መጽሐፍ አገኘን ብለው ከጠቀሷት አንዲት ጥቅስ በስተቀር ሌላም አልተገኘም። ከዚህም በላይ ልናስተውለው የሚገባው ቁም ነገር ቅዱስ ጳውሎስ ጌታ አንድ ነው፣ ሐዋርያት አንዲት ናት፣ ጥምቀት አንዲት ናት ባለው መሠረት ስለ ስቱሚት በጉባኤ ኒቅያ በተናገሩት የሃይማኖት ጸሎት መሠረት
ኃጢአት የሚሰረይባት በአዲስ ጥምቀት እናምናለን ከማለታቸው ባሻገር ጥምቀት እንዳይደገም እንዲሁ እንዳይከለከል በፍትሐት መንፈሳዊ ከልክለዋልና። በየዓመቱ የሕማማት ሐሙስ አብያተ ክርስቲያናቱና ዘወትር በየቀኑ በየገዳማቱ ትምህርት ቤቶችም ለሚስተናገዱ እንግዶች ሁሉ ዕጽበተ እግር ይከናወናል። ዕጽበት ጥምቀት ነው ከተባለ ጌታችን ኢየሱስ ክርስቶስ ስለ ስቱሚት ዕጽበት እግሩን ባለማቋረጥ ሁልጊዜ ሲተባበር ሲከናወን ሰዎች ሁሉ በየጊዜው ይጠመቃሉ ማለት ነው። ይህም ሐዋርያትና ስለ ስቱሚት ጥምቀት አንድ ብቻ ጊዜ የሚከናወን ከወሰኑት በኋላ አንድ ምላስ ሁለት ምላስ ያሰኛል። አንዲት ቤተ ክርስቲያን የሚጣረሱ ተቃራኒ ስርዓቶችን ማራመድ አይቻልምና ከዚሁም ሁሉ ጋር ደግሞ የእግር መታጠብ ጥምቀት ከሆነ ጌታችን እግዚአብሔር እግሩን ታጥቦ እንዲሁ አድርጓል ብሎ አዟቸዋል። አዲስ አጥማቂዎችን ሁሉ አስቦ ሕፃናት መላ አካላታቸውን እያጠመቅን ለምንስ በቅዝቃዜ እናሰቃያቸዋለን? እግራቸውን ብቻ አጥበን ተጠምቃቸዋል እያልን አናሰናብታቸውም። እስኪ ይህን በማስተዋል እንመርምረው። መድኃኔዓለም ክርስቶስ በመዋዕለ ስብከቱ ያከናወናቸው አምላካዊ ታምራት ሁሉ እንዳይገለጡ ይህንን ለማስተማር እንዳትናገሩ እያለ አጥብቆ ይከለክል ነበር። ይኸውም ገደቡ ከሳው እስኪፈጸም እስከ ትንሣኤው ድረስ ሆኖ ከዚህም በኋላ ግን ታምራቱ መነገር ወዳለበት ወልደ ጓለማያው ክርስቶስ ከሙታን እስኪነሳ ብሎ ግልጽ አድርጎታል። ይህንንም መከራን ከፊቴ አስቀምጦ ደስታን ክብርን መናገር ስለሚገባው ነው ብሎ ሊቃውንታት ትተውታል። እንዲሁም የጸሎተ ሐሙስ ቅዳሴ የሚከናወነው በመጠነ ድምፅ ሲሆን እንደ ደውል ቃጭል የምንጠቀመው ጽናጽልን ነው። ልዑካኑ የድምፅ ማጉያ ሳይጠቀሙ በቀስታ ይቀድሳሉ። እንዲሁም ይሁዳ በምስጢር ጌታችንን ማስያዙን ለመጠቆም ሲሆን፣ በሌላ በኩል ደግሞ የዘመነ ብሉይ የጸሎት ዋጋ ምድራዊ እንደነበረ ለማስታወስ ነው። በመቀጠል ክብሪት፣ ዕጣን፣ ሞገድ እንዲሁም ዝማሬ የተባሉ የድጓ ክፍሎች ተዘምረው አገልግሎቱ እንዲሁ ይጠናቀቃል። ሕዝቡም ያለ ኑዛዜና ያለ ቡራኬ ይሰናበታል። ጉልባን ከባቄላ ከስንዴም የተፈተገ ገብስ ጋር አንድ ላይ ተቀቅሎ የሚዘጋጅና የጸሎተ ሐሙስ ዕለት የሚበላ ንፍሮ ነው። በጸሎተ ሐሙስ በቤት ውስጥ ከሚፈጸሙ ተግባራት አንዱ ጉልባን ማዘጋጀት ነው። ጉልባን እስራኤላውያንን ከግብፅ ባርነት ሲወጡ በችኮላ መጓዛቸውን የምናስታውስበት ከእስራኤላውያን የመጣ ትውፊት ስርዓት ነው። በሀገራችን ኢትዮጵያ አብዛኛዎቹ የትውፊት ክንዋኔዎች የብሉይ ኪዳን መነሻ ስላላቸው ይህ ስርዓት ዛሬም በኢትዮጵያ ምዕመናን ዘንድ ይከበራል። ጉልባን በእስራኤላውያን ከባርነት በወጡ ጊዜ አብክተው ጋግረው መብላት አለመቻላቸውን ያስታውሰናል። በወቅቱም ያልቦካውን ሊጥ እየጋገሩ ቂጣ መመገብ፣ ንፍሮውንም ቀቅለው ስንዴ መያዝ የመንገዱን ተግባራት ነውና ይህን ታሪክ ለማሰብ በሰሙነ ሕማማት በተለይ በጸሎተ ሐሙስ ቂጣና ጉልባን ይዘጋጃል። በጸሎተ ሐሙስ የተዘጋጀ ጉልባንና ቂጣ ጨው በዛ ተደርጎ ይጨመራል። ይኸው ጨው ውሃ እንደሚያስጠማ ሁሉ ጌታችን በመከራ ወቅት ውሃ መጠማቱን ለማስታወስ ነው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ፍጹም ምስጋና ይግባው፣ ዛሬም ዘወትርም ለዘላለሙ አሜን።